ውዳሴ ማርያም እንደነው የምንጸልየው? አብዛኞቻችሁ በውስጥ መስመር ይሄንን እየጠየቃችሁኝ ነው። እኔም በባለፈው ያው ቃል ገብቼላችሁ ነበር። እናም በባለፈው ቪዲዮ ከዘወትር ጀምረን መዝሙረ ዳዊትን አይተን ነው የቆምነው። ዛሬ ደግሞ ውዳሴ ማርያም እንደዚህ እንደሚጸለይ እነግራችኋለሁ። መቼም ውዳሴ ማርያም ሳይጸልይ የሚያድርሰው ስለሌለ ይህ ቪዲዮ ለሁሉም ኦርቶዶክሳዊ አስፈላጊ ነውና ለሁሉም ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። እጃችሁን ፈታ ፈታ አድርጉት። መልካም ስራ ስሩበት። ለሁሉም አዳርሱልኝ። ላይክ አድርጉ፣ ቤቱን ፎሎ አድርጉ። መዝሙረ ዳዊት ደግመን ካሳረግን በኋላ ቀጥታ ምንድነው የምንለው? ሰላም ለኪ እንላለን። ሰላም ለኪ ስንል ደግሞ ቀጥ ብለን አይደለም ሰግደን ነው። ምክንያቱም ሰላም ለኪ እንዘንሰግድ ንብለኪ ሰግደን ሰላም እንልሻለን ነው ቃሉ ራሱ የሚለው። ስለዚህ ሰግደን ሰላም ለኪና ጸሎተ እግዝእትነ ማርያም እንደግማለን። ቀጥታ ወደ ዕለቱ ውዳሴ ማርያም ሰኞ ከሆነ የሰኞን፣ ማክሰኞ ከሆነ የማክሰኞን፣ የሁሉ በየዕለቱ ማለት ነው። የዕለቱን እንጨርስና ቀጥታ የት እንሄዳለን? ከቻልን አንቀጸ ብርሃን። የሚገርም ጸሎት ነው። ስለ አንቀጸ ብርሃን እንደውም ማብራሪያ አድርጌ ሌላ ቪዲዮ እሰራለሁ እና አንቀጸ ብርሃን እንደግማለን። ከጨረስን በኋላ አንቀጸ ብርሃን ተያይዞ ይቤድስዋ መላእክት የሚለው መላእክት ማርያም በመንጦላይት ውስጥ ያመሰግኗታል የሚለው ጸሎት ማለት ነው። እሱን እንደግማለን። ነገር ግን እዚህ ላይ አንቀጸ ብርሃን መድገም ካልቻልን ውዳሴ ማርያም ደግመን ቀጥታ አልፈን ይቤድስዋ መድገም እንችላለን፣ ስንቸኩል ማለት ነው። ይቤድስዋን ከጨረሳችሁ በኋላ ምን ትላላችሁ? ጸሎታ ለማርያም ወስዕለታ ያድህነነ እማትወልዳ። ጸሎታ ለማርያም ወስዕለታ። እዚህ ላይ መጸለይ የምትፈልጉለትን ሰው ስም ታስገባላችሁ። ምን ብላችሁ? ጸሎታ ለማርያም ወስዕለታ ለእከሌ ይቀቦ፣ ሴት ከሆነች ይቀባ እማትወልዳ ብላችሁ ታስገባላችሁ። መጨረሻ ላይ ጸሎታ ለማርያም ወስዕለታ ለሀገሪትነ ኢትዮጵያ ይቀባ እማትወልዳ ትላላችሁ። ምክንያቱም ለሀገር ጭምር ነው ስትጸልዩ መጸለይ ያለባችሁና እዚህ ላይ ጸሎታ ብላችሁ ከጨረሳችሁ በኋላ ጸሎት ታደርጋላችሁ። ማለትም የምትለምኑትን ልመና ይሆናል። ለምናችሁ እመቤቴ ሆይ ይሄን አድርጊልኝ፣ እንደዚህ እንዲሆን ከልጅሽ ከወዳጅሽ አማልጂ ምናምን ብላችሁ ጸሎት ታደርጋላችሁ። ማለት አቡነ ዘበሰማያት አባታችን ሆይ ትላላችሁ ማለት ነው። ቀጣይ ያለውን ደግሞ በቀጣይ ቪዲዮ ሰራላችኋለሁ። ሁላችሁም ኮሜንት ላይ ግቡና ውዳሴሽን እንድጸልይ እርጅኝ በሏት ድንግል ማርያም። ሁላችሁም ውዳሴሽን እንድጸልይ እናቴ ሆይ እርጅ እያላችሁ ጻፉልኝ። ለሁሉም ኦርቶዶክሳዊ ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉ። ማርያምን ይጠቅማችኋል። የቤት ፎሎ አድርጉ፣ ላይክ አድርጉ። እወዳችኋለሁ። ክበሩልኝ ውዶቼ።